በአሜሪካ የምትገኙ የግሪን ካርድ ሆልደሮች ወይም ደግሞ የግሪን ካርድ ባለቤቶች እነዚህን ሶስት ስህተቶች ማለትም ቀጥለው መዘረዝርላችሁን ሶስት ነገሮች በስህተት ካደረጋችሁ ግሪን ካርዳችሁን ሊያሳጡ የሚችሉ ወይም ደግሞ ግሪን ካርዳችሁን ሊያስነጥቁ ወይም ሪቮክ ሊያስደርጉ የሚችሉ ስህተቶች ስለሆኑ እነዚህን ሶስት ስህተቶች ላለመስራት ጥንቃቄ ማድረግ ይጠበቅባችኋል። ስለዚህ በዛሬ ቪዲዮ እነዚህ ሶስት ስህተቶች ምንድን ናቸው፣ እንዲሁም ደግሞ እንዴት አድርገን ነው ራሳችንን ከነዚህ ስህተቶች ወይም ከነዚህ ነገሮች ባለማወቅ ካለመስራት ራሳችንን ልንከላከል የምንችለው የሚለው አጠቃላይ ኢንፎርሜሽን የምናገር ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለው። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። በትልቁ ቻናል ማለትም ከ60 ሺህ በላይ ሰብስክራይበር ባለው ቻናል ያመለጣችሁ ሰዎች በዚህኛው ቻናል ከዜሮ ጀምረን ኢንፎርሜሽን ሼር እያደረግን እንገኛለን። ስለዚህ እንደዚህ አይነት መረጃዎች እንዳያመልጣችሁ ሁላችሁም ሰብስክራይብ ያደረጋችሁ መጀመራችሁ እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ በምትመጡበት ሰዓት ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት እዚህ ጋር እንደምትመለከቱት 3 ክሪቲካል ሚስቴክ ይላል። ይህ ማለት ግሪን ካርዳችን ሎስ ልናደርግ ወይ ደግሞ እንድናጣ የሚያደርጉ 3 ክሪቲካል የሆኑ ሚስቴኮች ወይም ብዙ ሰው የሚሰራቸውና ባለማወቅ በማድረግ ግሪን ካርዳቸው አደጋ ላይ የሚወድቅበት ምክንያቶች ናቸው። ስለዚህ ማድረግ የሚጠበቅባችሁ እዚህ ጋር የምትመለከቱት ታይትሉን ወይም ደግሞ እዚህ ጋር ያለውን ኢሜጁን አንድ ጊዜ ትነኩታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ማለት ነው። ልክ በዚህ በምትመለከቱት መልኩ ራሱ ፔጁ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እንደነገርኳችሁ መግቢያ ላይ ሶስቱም ስህተቶች ማለትም ብዙ ሰው ባለማወቅ የሚሰራቸው ስህተቶች እዚሁ ፔጅ ላይ ተጽፈው ተቀምጠዋል። ስለዚህ ሁሉንም መረጃ እዚሁ ፔጅ ላይ ነው ተመልክተን ወይም ኢንፎርሜሽን አግኝተን የምንወጣው ማለት ነው። የመጀመሪያው ማለትም ብዙ ሰው ባለማወቅ የሚሰራው ስህተት መካከል ማለትም ግሪን ካርዳችንን አደጋ ውስጥ የሚጥልብን የመጀመሪያው አባንድመንት ነው ወይም ደግሞ ከዩናይትድ ስቴትስ ማለትም አውትሳይድ ኦፍ ዩኤስ ማለት ነው ለረጅም ጊዜ ያክል ስንቆይ ነው። ይህ ሲባል ለምሳሌ ወደ ኢትዮጵያም ሊሆን ይችላል ወይም ደግሞ ወደ ተለያየ አገር ከዩኤስ ወጥተን ማለትም አውትሳይድ ኦፍ ዩኤስ ወጥተን ሌላ ሀገር ላይ ለረጅም ያክል ጊዜ ከቆየን ማለትም ሚኒመም የሚፈቀደው 6 ወር ነው። ከ6 ወር በላይ ከቆየን ማለትም ግሪን ካርድ ሆልደር ሆነን ማለትም ሲቲዝን ሳንሆን ወይም ዜጋ ሳንሆን ወይም ኒውትራላይዜሽን ሳይሰጠን ዜግነት ሳይሰጠን በግሪን ካርዳችን ወጥተን መቆየት የምንችለው ማክሲመም የሚባለው 6 ወር ነው። ከ6 ወር በላይ መቆየት አንችልም። ብትችሉ ከ6 ወር በታች ባሉት ማለትም በ1 ወርም በ2 ወርም ብትመለሱ ሪኮመንድ የሚደረግ ነው። ተመላልሳችሁ ብትወጡ ይሻላል። 2 ወር እየቆያችሁ ተመልሳችሁ ድጋሚ ብትወጡ ምናምን ይሻላል እንጂ ለ6 ወር እና ከዛ በላይ መቆየት ቀጥታ አባንድመንት ነው የሚያስደርገው ወይ ደግሞ ግሪን ካርዳችንን ሊያስነጥቅ የሚችል ትልቅ ስህተት ስለሆነ ግዴታ ማወቅ ያለባችሁ ይህንን ነው። ብዙ ሰውም ይህንን ነገር ባለማወቅ ምክንያት የሚሰራው ስህተት መካከል የመጀመሪያው አውትሳይድ ኦፍ ዩኤስ ረዥም ያክል ጊዜ ማለትም ሞር ዛን 6 መንዝ መቆየት ነው። ይህም ግሪን ካርዳችንን እንድንነጠቅ ወይም ደግሞ እንድንቀማ የሚያደርግ ይሆናል። ግዴታ ግሪን ካርድ ሆልደር ነን፣ ነገር ግን ከዩኤስ ወጥተን ከ6 ወር በላይ መቆየት አለብን ወይም ደግሞ እንደዚህ አይነት ነገር የገጠመን ሰዎች ምን እናድርግ ለሚለው ማድረግ የምትችሉት 2 ምርጫ ነው ያላችሁ። የመጀመሪያው ከዩኤስ ከመውጣታችሁ በፊት ለምሳሌ ቋሚ ስራ ሊኖራችሁ ይገባል፣ ወይም ደግሞ የራሳችሁ ፕሮፐርቲ ወይም ቤት የምንለው ሊኖራችሁ ይገባል። እንዲሁም ደግሞ ለዩኤስ ገቨርንመንት ታክስ የምትከፍሉ አይነት ሰው መሆን ይጠበቅባችኋል፣ ወይም ደግሞ በዩኤስ ውስጥ የባንክ አካውንት ሊኖራችሁ ይገባል ማለት ነው። ወይም ፋሚሊም የመሰረታችሁ አይነት ሰዎች ከሆናችሁም ችግር አይኖረውም ማለት ነው። ከ6 ወር በላይ ብትቆዩ እንኳን እነዚህ ነገሮች ስላሏችሁ እንድትመለሱ ወይም ደግሞ ተመልሳችሁ እንድትገቡ ይፈቀድላችኋል። ነገር ግን እነዚህ ነገሮች ሳይኖራችሁ በግሪን ካርድ ሁኔታ ላይ ሆናችሁ ከ6 ወር በላይ ቆይታችሁ ወደ ዩኤስ እንመለስ በምትሉበት ጊዜ ትልቅ ችግር ይፈጠርባችኋል። ግሪን ካርዳችሁም ልትቀሙ ትችላላችሁ፣ እንዲሁም ወደ ዩኤስም ድጋሚ መግባት አትችሉም ልትባሉ ትችላላችሁ። ሁለተኛው መንገድ ያለው ደግሞ ማለትም ሁለተኛ መፍትሄ ያለው ደግሞ ፎርም I-131 የሚባል አለ። ሪኢንትሪ ፐርሚት ማለት ነው። ወይም ድጋሚ ለመግባት የምትሞሉት ፎርም አለ። እሱም ፎርም መሙላት መቻል ይጠበቅባችኋል። እንደነገርኳችሁ ከ6 ወር እና ከዛ በላይ ከአውትሳይድ ኦፍ ዩኤስ የቆያችሁ ሰዎች ያላችሁ ኦፕሽን ሪኢንትሪ ፐርሚት መሙላት ይጠበቅባችኋል ማለት ነው። ስለዚህ የመጀመሪያው ግሪን ካርድ የሚያስነጥቀው ወይ ደግሞ ግሪን ካርዳችን አደጋ ውስጥ የሚጥለው ነገር ከዩኤስ ማለትም አውትሳይድ ኦፍ ዩኤስ ለረጅም ያክል ጊዜ መቆየት ትልቅ ችግር የሚያመጣ ይሆናል ማለት ነው።
ሁለተኛው ግሪን ካርዳችንን እንድናጣው ወይ ደግሞ ግሪን ካርዳችን ችግር ውስጥ እንዲገባ ከሚያደርጉት ነገር መካከል የክሪሚናል ነገሮች ናቸው ወይም ደግሞ የወንጀል ድርጊቶች ናቸው። የወንጀል ሲባል ትልልቆቹን ማለትም ይሄ ሰው መግደል ወይ ሌላ ትልልቅ ሽብርተኝነት ምናምን ብቻ ሳይሆን ትንንሽ የሚባሉ ማለትም ትንሽ ተብሎ የሚታሰቡ ክራይሞች ጭምር ግሪን ካርዳችን አደጋ ውስጥ ይቀጣሉ። ለምሳሌ በትንሹ ሃራስመንት የምታደርሱ ሰዎች ልትሆኑ ትችላላችሁ። ወይም ደግሞ ማይነር የሚባሉ ወይም ትንንሽ የሚባሉ ክራይሞችም ግሪን ካርዳችንን እንድናጣው ወይ ደግሞ ግሪን ካርዳችን አደጋ ውስጥ እንዲወድቅ ያደርግብናል። ስለዚህ ግዴታ እነዚህ ነገሮች ማወቅ አለባችሁ። ትንንሽ ወንጀል የሚባሉት ለምሳሌ የትራፊክ ሕግ መጣሶችን ሊሆን ይችላል፣ ወይም ደግሞ እንደነገርኳቸው ሃራስመንት ሊሆን ይችላል፣ ወይም ደግሞ ድራግ ኦፌንሲቭ ሊሆን ይችላል። ብቻ አግሬሲቭ የሆኑ ነገሮችም በአጠቃላይ ማይነር የሚባሉ ክራይሞች ሲደጋገሙ ወይ ደግሞ 2-3 እየሆኑ በወንጡ ቁጥር ግሪን ካርዳችንን እንድንነጠቅ እንዲሁም ደግሞ ከዩኤስ እንድንወጣ የምንደረግበት እድል ስላለ ግዴታ ግሪን ካርድ ሆልደር የሆናችሁ ሰዎች ከእንደዚህ ነገር ወይም ከማይነርም ከሆነ ሜጀር ከሚባሉ ክራይሞች ራሳችሁን ማራቅ ወይም መጠንቀቅ ይጠበቅባችኋል ማለት ነው። ሶስተኛ ብዙ ሰው ባለማወቅ ግሪን ካርዱን አደጋ ውስጥ የሚጥልበት ነገር ወይም ግሪን ካርዱን እንዲነጠቅ ከሚሆንባቸው ነገሮች መካከል ብዙ ሰው ግሪን ካርድ ለማግኘት በሚል ጋብቻ ይፈጽማል ወይ ደግሞ ሜሬጅ ይፈጽማል ማለት ነው። ግሪን ካርድ እንዲያገኝ ለምሳሌ ዜጋ ከሆነ ሰው ሊሆን ይችላል፣ ወይም ደግሞ ብቻ አሜሪካ ላይ ከሚገኝ ሰው ግሪን ካርድ ለማግኘት ብቻ ጋብቻ ይፈጽማል ወይም ሜሬጅ ይፈጽማል። ታዲያ የዚህ ሰዓት ግሪን ካርድ ይሰጠዋል። ማለትም ሲቲዝን የሆነ ሰው ስለሆነ ያገባው ወይ ደግሞ የዩኤስ ሲቲዝን የሆነ ሰው ስለሆነ ያገባው ግሪን ካርዱን ማግኘት ይችላል። ነገር ግን ያ ሜሬጅ ያ ትዳር በ2 ዓመት ውስጥ ቢፈርስ ወይ ደግሞ 2 ዓመት ሳይሞላው ሌስ ዛን 2 years ቢፈርስ ግሪን ካርዳችንን ድጋሚ እንነጠቃለን። ምክንያቱም በዚህ መሀል የተሰጠን ማለትም ከ2 ዓመት በታች ስለሆነ ጋብቻውን ወዲያው እንደፈጸመን የተሰጠን ኮንዲሽናል የሆነ ግሪን ካርድ ነው ወይ ደግሞ ኮንዲሽናል ግሪን ካርድ ሆልደር ነው የምንባለው። ስለዚህ በዚህ ምክንያት ግሪን ካርዳችንን እንጠቃለን። ምክንያቱም ትዳሩ 2 ዓመት እና ከዛ በታች ሳይሞላ ወይ ደግሞ ከ2 ዓመት በላይ ሳይሆን ስለሆነ የፈረሰው ግሪን ካርዳችንን እንጠቃለን ማለት ነው። ስለዚህ ይህንን ብዙ ሰው ግሪን ካርድ ለማግኘት በሚል ሰበብ ብቻ ትዳር ስለሚያደርግ ወይ ደግሞ ሜሬጅ ስለሚፈጽም ስለሚያውቁት ነው ይህንን ነገር ወይም ኮንዲሽናል የሚባሉ ግሪን ካርድ ሆልደሮችን ያዘጋጁት ወይም ኮንዲሽናል የሚባለውን ሲስተም ያዘጋጁት በዚህ ምክንያት ነው። ነገር ግን ዴድላይኑ ከመድረሱ በፊት I-751 የሚባሉ ፎርሞች አሉ። እነሱን ፎርሞች በመምላት ወደ ፐርማነንት ግሪን ካርድ ወይም ከኮንዲሽናል ወደ ከፍ ወዳለው የግሪን ካርድ ስቴጅ ከፍ ማለት ይቻላል ማለት ነው። ስለዚህ ሶስቱ ብዙ ሰው ባለማወቅ የሚሰራቸው ስህተቶች ማለትም ግሪን ካርዱን አደጋ ውስጥ ባለማወቅ ችግር ውስጥ እየከተተ የሚገኙት ሶስቱ ስህተቶች እነዚህን ይመስላሉ። አሪፍ ኢንፎርሜሽን እንደሰጧችሁ ለብዙዎቻችሁም ለማታውቁ ሰዎችም አዲስ ነገር እንደነገርኳችሁ የምታውቁት የዘነጋችሁት ሰዎችንም እንዳስታወስኳችሁ ተስፋ አደርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም እንደዚህ አይነት መረጃዎች ማግኘት የምትፈልጉ ሰዎች ማለትም ከግሪን ካርድ ጋር ከሲቲዝንሺፕ ጋር እንዲሁም ከቪዛ እና ኢንፎርሜሽን አጠቃላይ ከዩኤስሲአይኤስ እና የመሳሰሉት አይነት ኢንፎርሜሽን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እንደነገርኳችሁ የኛ ሁለተኛው ቻናል ነው። ስለዚህ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮውን ከመውጣታችሁ በፊት እንደወደዳችሁት እንደተመቻችሁ እንዲሁም እንደዚህ አይነት ቪዲዮዎች እንዳዘጋጅላችሁ ሁላችሁም ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ